ሰላም ለማታውቁኝ ዮሐንስ ዘነበ እባላለሁ። የአባዬ የበኩር ልጅ ነኝ። እኔ እንደሷ በቃሌ መሸምደር አልችልም፣ ግን በፊታችሁ የመጣሁት ይሄ መጽሐፍ ሲጻፍ ይሄ ትምህርት ሲሰናዳ በቤት ውስጥ የነበረው ድባብ እንዴት እንደነበረ ከአባዬም ከዛ ደግሞ ከማዬ እኛ ቤት ውስጥ ያለው ድባብ እንዴት እንደነበረ አባዬ በቅርብ ከሚያውቀው ሰው ብትሰሙት ጥሩ ነው በሚለው ነው የመጣሁት እና የዚህ እንደምታውቁት የማክሰኞ የምንማረው ትምህርት ነው እና ይሄ ትምህርት ዝግጅቱ የሚጀምረው ከሰኞ ጀምሮ ነው። ሰኞ እስከ ምሳ ሰዓት ድረስ አባዬ ጂም መግባት ካለበት ጂም ይገባል። ማግኘት ያለባቸው ሰዎች ካለ ቀጠሮ ካለበት ሁሉም ነገሮችን በተቻለው መጠን ከምሳ ሰዓት በፊት ነው ለመጨረስ የሚሞክረው። ከዛ ምሳውን ቤት በልቶ ቡና ጠጥቶ ያርፋል። ናፕ አለችው እና ያችን ናፕ እስኪተኛ ድረስ ተኝቶ እስኪነሳ ድረስ ወደ ቢሮ ገብቼ መጽሐፍ ቅዱሶችን ከፋፍትለታለሁ። ብዙ ኮመንተሪ ነው ያለው እና ሁሉንም ከፍቼ ነው የምጠብቀው። ከዛ በኋላ እንደዛ ማድረግበት ምክንያት ልክ ከናፑ ሲነሳ እና ወደ ክፍሉ ለማንበብ ሲገባ ጥሩ እይታ እንዲያገኝ ጥሩ አካባቢ አግኝቶ ስትራግል ሳያደርግ ወዲያው እንዲገናኝ ከጌታ ነው ከቃሉ ጋር ወዲያው እንዲገናኝ እና እሱን አድርጌ እጠብቀዋለሁ። ከዛ ናፑን ከተኛ በኋላ ሲመጣ የተለመደ ባህሪ ስለሆነ ምንም ቤተሰብ ከዛ በኋላ ይመጣል። ለምታውቁት ሎዝ በጣም ነው የሚወደው አባዬ። ሎዝ እና ንፍሮ በጣም ነው የሚወደው እና ሎዝ ካለ ሎዙን ቆልቼ ንፍሮን ካለ ንፍሮን አቀራርቤ እንደዛ አድርጌ እጠብቀዋለሁ እና የሆነ እኔ አሁን እንደዛ ማድረግበት ምክንያት ማንበቡ እንደ ስራ ሆኖ እንዳይታየው ነው። ከጌታ ጋር ነው የሚያነበው አይደለ? የጌታን ቃል ነው የሚያነበው። ግን ይሄ ኮንፈርት ዞን ውስጥ ሆኖ ሲያነብ ይበልጥ ከጌታ ጋር ያለውን ኮኔክሽን በዛው ያግዘዋል በሚለው በማሰብ ነው እና ከሆነ ጊዜያቶች በኋላ ግን ሀሴት ማድረግ ጀምራለች። እሱ ተተኪያፍቻለሁ እኔ ከዛ ይሄንን ካረኩኝ በኋላ ይገርማችኋል፣ እዛው ወንበሩ ላይ እንደተቀመጠ እኩለ ሌሊት ይገባል። እዛው እንደተቀመጠ እና የሰኞ ይታወቃል። እራት ታች ሳሎን አይበላም፣ ለሱ ይቀርብለታል። ከዛ በኋላ አንዳንዴ እኛ መግባት ከተፈቀደልን አብረን እንበላለን። ካልሆነ እራቱ ቀርቦ እዛው ይቀዘቅዛል፣ እዛው ክፍል ውስጥ ሆኖ ማለት ነው። እና እማዬ ራሱ አባ በቃ ትለዋለች። እንደዛ ሆኖ ግን ደከመኝ ሲል ሰምቼው አላውቅም። ደከመኝ ዛሬ ቅርብኝ ዛሬ አላንብብ ላስቲክ አንብቤ ያለው ሲል ሰምቼው አላውቅም። እና አንዳንዴ እንደዚህ ሳቀርብለት ምናምን ነገር በጣም የተነካበት ቃል ሲሆን ደስ ያለው ቃል ሲሆን ይሰበስበንና እዛው ጋር ይነግረናል ማለት ነው። እና ትምህርቱን አስቀድሞ ይነግረናል። አንድ ክፍል ላይ አንድ ቁጥር ብቻ ተናግሮ ከዛ በኋላ እሱን ያብራራልናል። እና ትምህርቱን ሰኞ ሰምቼው ማክሰኞ ሲመጣ አዲስ ትምህርት ነው የሚሆንብኝ እና ምን ያክል ጌታ ተሰሚነት እንደሰጠው ምን ያክል ለቃሉ ምንም እኮ እዛ የጠቀሰልን ሰኞ የጠቀሰልን ጥቅስ ነው ዛሬ ማክሰኞ ወጥቶ የሚናገረው እና እስቲል እንደዛም ሆኖ አዲስ ቃል ነው የሚሆንብኝ እና በጣም ነው የሚገርመኝ እንደዛ ሲሆን። ከዛ አንዳንዴ ደግሞ በጣም ሲያምረው ወይ ደግሞ ሲሰማው እቤት አይውልም። ሰኞ ወደ ደብረ ዘይት ምናምን ወጣ ይላል እና ከዛ ለብቻው ይሄ ምሽግ የሚባል ነገር አለ አይደል? ለብቻው ከጌታ ጋር ይገናኛል። አምሽቶ ይገባል። አንዳንዴ ደግሞ ሊያድር ራሱ ይችላል ሰኞ ማለት ነው። ከዛ እንደዛ ያነብና ከዛ በኋላ ማክሰኞ ሲመጣ ሰኞ ብቻ የሚያልቅ አይደለም ይሄ እንትኑ ማለት ነው። ማክሰኞ ላይ አንዳንድ የቸርች አገልጋዮችን መጥተው አንዳንዴ ደግሞ ብቻውን ደግሞ ሆኖ ጾም ጸሎት ይገባሉ። ማክሰኞ እና ጾም ጸሎቱን ይጸልያሉ ምናምን። ከዛ በኋላ እስከ ምሳ ሰዓት ይጸልዩና ከዛው ምሳ በልተው ድጋሚ አርፎ ነው የሚመጣው። እና እንደዚህ ለማለት የፈለኩት ምክንያት
ይሄ አንዳንዴ እዚህ መጥቶ ሲያገለግል እዚህ መጥቶ የሚያወራውን ሁሉ ነገር ሲያቅ ይሄ በአንድ ቀን የመጣ ትምህርት አይደለም ለማለት ነው። ይሄ የተለፋበት ነው እና እሱን ደግሞ ከኛ በላይ ማንም ሊረዳ አይችልም። እና ይሄንን መጽሐፍ ኦፍ ኮርስ ማንበብ አለባችሁ። ግን በምን አይነት እንትን እንደመጣ ትግል እንደመጣ በምን አይነት ክብር እንደመጣ ትንሽ እንድታውቁልኝ ስለምፈልግ ነው። አንዳንዴ እኛ ቤት የምታውቁት ከሆነ እንግዳ በጣም ይበዛል አብዛኛው ጊዜ። ግን የፈለገ እንግዳ ይመጣ አንዳንዴ እናቱ ራሱ መጣ ከሀረር ብዙ የፈለገ እንግዳ ይመጣ ከዚህ ስኬጁል ዝንፍ አይልም። ምንም ነገር ቢሆን ይሄን ስኬጁል አይነካበትም። እና እንደ ትልቅ ሮል ሞዴል አድርጌ የምወስደው አባቴ ነው። ሳጠቃልል በጣም ወድ እና ይህ ትምህርት እውነተኛ አምልኮን ብቻ አይደለም ለመናገር የፈለኩት። በቃ ማክሰኞ የሚያስተምራቸው ሐሙስ እሁድ የሚያስተምራቸውን በዚህ መንገድ ነው የሚሄደው እና ይሄ እውነተኛ አምልኮ የሚለው ርዕሱ ምን ያክል ክብር እንዳለው በእኛ ቤት የምታውቁት ይህን መጽሐፍ ሲጽፍ እየኖረበት ነው። ምሳሌ እየሆነልን ነው አይደለ? ይሄ ከመድረክ ሲወርድ ሌላ ሰው መድረክ ላይ ሌላ ሰው ሆኖ አይደለም። በማንኛውም መንገድ ብታገኙት፣ በማንኛውም ጊዜ ብታወሩት ይሄ ህይወት በህይወቱ እንደሚቀጥል ይሄ ነገር እውነተኛ አምልኮ የሚለው በምን አይነት አምልኮ ውስጥ እንደሚቀጥል በምን አይነት ኑሮ ውስጥ እንደሚኖር በጣም የሚያስታውቅበት ነው እና ለእኔም ለታናሽ እህቴም ከዛ ደግሞ ለቤቢሹም በጣም ይሄ እንደ ምሳሌ አድርገህ ነው ልንወስደው የሚገባ ነገር ነው እና አንዳንዴ ጥያቄ ራሱ እንደዛ በጣም ስትረስ ዳውት ሆኖ እያነበበ ምናምን ነገር እኔም ሀሴትም አንዳንዴ የማየ ራሱ የሆነ ባይብል ላይ የሆነ ጥያቄ ነገር ከመጣብን ከባይብል ውጭ የራሱ የሆነ መመለስ የሚከብዱ ነገሮች ጥያቄ ከመጡብን እሱን ያስቀምጠውና ከዛ ለእኛ መልሶልን ከዛ ደግሞ ወደ ጥናት ይገባል እና ይሄ አያገለንም። ይሄ መጽሐፉን ሲያነብ አያገለንም፣ እያቀረበን ግን ከጌታ ጋርም አብሮ እያስቀረበን ነው እየኖረ ያለው እና አባዬ በጣም ነው የምወድህ በጣም እንደሚያወራ ዛሬ ነው የሰማሁት። አስለቀሰኝ። እንደዚህም እንደተዘጋጁ ያፍ ነው አይዲያ እንደገና ደግሞ እንደዚህ ያይ እንደነበርም ለካ ልጆቹ ዝም ብሎ ያያሉ ማለት